ዛሬ ቢላል ሾው ላይ እንግዳ ሆኖ በመቅረቡ ፈቃደኛ ስለሆኑ በአላህ ስም አመሰግናለሁ። እኔም አመሰግናለሁ። እንግዲህ አሁን የምንገኘው ረመዳን ወር ላይ ነው። ረመዳን ደግሞ የእዝነት የምህረት አላህ Subhanahu Wa Ta'ala ከእሳት ቅጣት ነፃ የሚያወጣበት ወር ነውና የዚህ ወር ትልቅነቱ እንዴት ነው የሚገለጸው? አላህ እንዴት ነው የዚህን ወር ትልቅነት ሚስጥርም አድርጎታል በሰውየውና በሱ መካከል የሚቀር አድርጎታል እና እንዴት ነው የዚህ ወር ትልቅነት የሚገለጸው? الحمدلله على نعمه والصلاة والسلاما على أصفى أصفيائه أما بعد فسلام الله عليكم ورحمته وبركاته ተመልካቾቻችን እንኳን አላህ Subhanahu Wa Ta'ala ለረመዳን ወር አደረሰን እላለሁ። እንዲሁ ግረ መንገዴንም ቢላል ሾው ለሙስሊሙ ማህበረሰብ በተጨማሪም ሙስሊም ላልሆነ ማህበረሰብ ኢስላምን በማስተዋወቅ ዙሪያ ያደረገው ያለ ሚና ይበል የሚያሰኝ ነውና ምስጋናዬን ከወዲሁ አቀርባለሁ። እንግዲህ አላህ ፍቆን ረመዳንን ተገናኝተናል። ረመዳን እጅግ በጣም ትልቅ ወርና በብዙ ትላልቅ ጸጋዎች የተሞላ ወር ነው። ብዙ ፈዳኢሎችን ጥቅሞችን ደረጃዎችን ያዘ ወር ነው ረመዳን። እንደ መጥቀስ ረመዳን የዲን الاسلام አንዱ አርካን ተራ ዒባዳ አይደለም፣ አምልኮ አይደለም። እስልምና ያው መሰረቶች አሉት። ከነሱ ውስጥ ወሰውሙ ረመዳን መጾም የኢስላም አንዱ ፒለርስ ነው፣ አንዱ መሰረት ምሰሶ ሆኖ እናገኘዋለን። የመጀመሪያው ረመዳን ትልቅ ደረጃነቱ መገለጫ የዲን الاسلام አንዱ ትልቅ ፓርት መሆኑ ነው። ሁለተኛው ረመዳንን ከሌሎች ወር ለየት የሚያደርገው ረመዳን ትልቅነት ሌላው ከሚያንጸባርቀው ውስጥ ወፊህ ነዘለ القرآن ይሄ የተቀደሰው መጽሐፍ የሰው ልጆችን ቅናቻ ለመጠቆም የመጣው ቁርአን የወረደው በዚህ ወር ነው ራሱ። شهر رمضان الذي أنزل فيه القرآن رمضان ማለት እኮ ቁርአን የወረደበት ወር ነው ይለናል አላህ ሲያስታውሰን። ሶስተኛ ደረጃው وفيه ليلة خير من ألف شهر ሌላው ረመዳን ለየት የሚያደርገው አንዲት ሌሊት አለች። እቺ ሌሊት ከአንድ ሺህ ወር በላይ ቫሉ የተሰጣት ከአንድ ሺህ ወር ቀን አይደለም። ليلة القدر خير من ألف شهر ليلة القدر የተላቀችው ሌሊት አለች። እቺ ሌሊት በዒባዳ ሲያመልክ ያሳለፋት ሰው አንድ ሺህ ወር ያህል አምልኮ እንዳደረገ የሚቆጠርለት ሌሊት በዚህ ወር ውስጥ ታቅፋለች። ይሄ ነው ሶስተኛው የረመዳን درجة مالتنا. أردتنيو تفتح فيه أبواب الجنان وتغلق فيه أبواب النيران. الله يهور سالك أو لكبرو يجنة بروتش كفافتالو يجهنم بروتش ندالو ندزقو يادرقال سيطاناتو چه سولج كالله سبحانه وتعالى عنده هيدي يقدو تينبروت ندي تاسر يادرقال نبياتش صلى الله عليه وسلم بخاري لي بتزقبو حديث بخاري بميبالو يا حديث تراز لي من سيلو أسترالفالو إذا دخل رمضان سيقبا فتحت أبواب الجنان يجنة بروتش كفافتالو وغلقت أبواب النيران يجهنم بروتش زقاقالو وصفيدت الشياطين شيطانات متاسرالو environment الله لا أملك ونسع درك يعني يعقدون كنبرو نجروش عصدته إيه وعملكون إيه وداني كربو بلو ليت على أير مي فتربت ورنا ورمضان رمضان يه سيطانات متاسربتنا environment attractive يهونبت لا أملكو سون دال ميفسبت ورنا تلقو أراتنياو درجة السنة ندام مستنيا رمضان درجة نتكسكالة سنة صلاتوش قديتها الهون صلاتوش مالتنا سنة من الاتشو النزي سنة صلاتوش يفردها يقديتها أملكوشن يهال فالو يسبتاتشوال فرد هونو قديتها يتدرقو دقمو يأملكو كفلوش بسبا اتفهم يبازوبتنا أنت عند ظهور ست سجد سبا ظهوروش اند سجد كنا ميزافل يظهور سنة ست سجد ظهور اند سجد كنا ميزافل يفرد هال فاليو يسدوال هي رمضان أردتنيا وأمستنيا ودرجانو سدستنيا رمضان درجة نتكسكال إن في الجنة بابا يقال له الريان جنة أند برا الليل جنة يتلا يبروش على مقبع وده جنة عالمنا بيت عالم عالمنا وجنة وده زع مقبع تلك برا الله ياندانو بروش يتلا يسموش تصفوا ببتال أهون من تكسوكم باب الريان يبالان ريان يبال برا يدخل منه الصائمون يوم القيامة صومن يشبه بزي بر يوم القيامة يقبوا ببتال ليلو تشاي يقبوا ببتال
ሰው ለጾም ለየት ያለ በር መዘጋጀቱ ጾም አላህ ዘንድ ለየት ያለ ቦታ እንዳለው ጠቋሚ ነው። ሌላው ረመዳንን ለየት የሚያደርገው አላህ Subhanahu Wa Ta'ala ቀናቶችን በተለያየ ደረጃ ከፍሏቸዋል። ነቢያችን የፕሮፌት ኦፍ እስላም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? ረመዳን አወሉሁ ረህማ ይላል። ረመዳንን ከሶስት ይከፍሉትና the first 10 days የመጀመሪያ 10 ቀናቶች ረህማ ነው፣ የአላህ እዝነት በባሮቹ ላይ የሚሰፍንበት ነው። ወአውሰጡሁ መግፊራ ከ10 እስከ 20 ያለው ደግሞ መግፊራ የአላህ ማህርታ ለባሮች የሚለቀቅበት ነው። ወአኺሩሁ የመጨረሻው the last 10 days አሽሩ ለዋኺር የምንለው ደግሞ ዒትቁ ሚነናር የሰው ልጆች ከሳት ነፃ የሚባሉበት ወር ነው። አላህ Subhanahu Wa Ta'ala በዚህ አጋጣሚ በመጀመሪያው 10 ቀን ይዘንልን፣ በመሐለኛው ይማረን፣ በመጨረሻው ሁላችንም ከሳት ነፃ ይበለን እና ረመዳን 6ኛው ደረጃ ይሄን መጥቀስ እንችላለን። ረመዳን በጣም የሚገርመው አላህ Subhanahu Wa Ta'ala መላእክትን አዞ ጀነትን እንዲያስውቧት ያደርጋል፣ እንድትዋብ ይደረጋል። መላእክታንም ሲጠይቁ አው ምናልባት እነዛ ደጋግ ባሮቼ የዱንያን ድካም ለቀው ወደኔ ሊመጡ ይችላሉ እና ጀነት እንድትዋብ አላህ Subhanahu Wa Ta'ala ያደርጋታል። ረመዳን እኒህና መሰል ትላልቅ ደረጃዎች አሏት። እንግዲህ ኡስታዝ ከዚህ ከረመዳን ጋር በተያያዘ የተራዊ ሰላት እንዴት ነው አሁን ሱና ብለህ ካነሳቸው ነጥቦች አንፃር ነው ይሄን ጥያቄ ማነሳው። የተራዊ ሰላትን በሱና መልክ ነው ረሱል ሰለላሁ ዐለይሂ ወሰለም ለሶስት ተከታታይ ቀናት የሰገዱትና ከዚህ አንፃር እንዴት ነው የተብራራ ነገር ለተመልካቾች እንዲኖር ብዬ ነው ይሄን ጥያቄ ያነሳውልኝ። አስለን እንደ እስላም ግዴታ አይደለም፣ ፈርድ አይደለም። እስልምና ፈርዶች የግድ ሊተገበሩ የሚገቡትን አስቀመጠና ሌላውን ደግሞ በሱና በትርፍ ዒባዳዎች ተሽቀዳደሙ አለ። ደረጃ ለመጨመር መታደርገው ነው። እነዛ ግን the minimum requirement ናቸው። በትንሹ ልታደርገው የሚገባ ነው። ባታደርጋቸው ያስቀጣዋል። ሱናዎች ግን እንደዛ አይደለም። ተራዊህ ሶላት ማለት ነብያችን ሰለላሁ ዐለይሂ ወሰለም ረመዳን ውስጥ እንደገባ 3 ቀን ያህል በተከታታይ ሰግደውት ነበር። ያው የሳቸው ሶላት እንደሚታወቀው እናታችን አይሻ ሐዲስ ላይ እንዳስተላለፈችው ከ8 ረካዓ ጨምረው አያውቁም በሌሊት ሲሰግዱ ትላለች። መጀመሪያ 8 ረካዓ መስጂድ ገብተው ሰገዱ። አንድ ሰው ምናም ተከትሏቸው ሰገደ። ሁለተኛው ቀን ይሄ ኢንፎርሜሽን ተለቀቀ። ነብዩ እኮ መስጂድ እንዲሰገዱ የሚባል ተለቀቀላቸው። ሰሃባዎቹ ለመልካም ነገር ይሽቀዳደሙ ነበርና በሚቀጥለው ቀን መስጂዱ ኦልሞስት መሙላት ጀመረ። በሶስተኛው ቀን ያልሰማውም ሰማና መስጂዱ ሞላ። ነብያችን ሰለላሁ ዐለይሂ ወሰለም ኖ ይሄ ነገር ፈርድ አላህ ሊያረግባችሁ ይችላል፣ ግዴታ ከሆነባችሁ አትወጡትምና ለቅጣት ትዳረጋላችሁ። ጣማዛኝ ነብይ ነበሩና አቆሙት እሳቸው። ከዛም በኋላ ነብያችን ሰለላሁ ዐለይሂ ወሰለም ወደ አኺራ ከተጓዙ ወደ አምላካቸው ከተጓዙ በኋላ ሰሃባዎቹ ከሳቸው ጋር ድሮ ሰግደው ስለነበር ለየብቻ መስገድ ጀመሩ። ይሄ 10 በዚህ ይሰግዳል፣ ይሄ 20 በዚህ ይሰግዳል፣ በትንትን ይያሉ ሁሉም መስገድ ጀመረ። ሰይድና ዑመር የኢስላም ሁለተኛው ኸሊፋ ትልቅ መሪ ናቸው። ሰይድና ዑመር ምናልባት ለተመልካቾቻችን ሌላ ጊዜ በስፋት